ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ኤልኤፍኤክስ በሰላም መጣችሁ። ይህ ሳምንታዊ ዊክሊ አናላይሲስ የምንሰራበት ጊዜ ነው። በባለፉት 4 ሳምንታት ምን አድርገናል ማለት ነው? ዊክሊ አናላይሲስ ሰርተናል፣ እንቀጥላለን ማለት ነው። እስኪ የምንሰራው አናላይሲስ ጎልድ ነበረ። አሁን ግን ዩሮና ዩሮዩኤስዲም ምን አድርገናል? ጨምረናል ማለት ነው። ባለፈው ሳምንት ምን ሰርቼላችሁ ነበር? ማርኬት ሲከፈት እዚህ ዞን ላይ ምን የማድረግ እድል አለው ብያችሁ ነበር። እዚህ ዞን ላይ ሪጀክት የመደረግና የመነሳት እድል አለው። ምክንያቱም ይሄ ካንድልስቲክ ምን ካንድልስቲክ ነው? ቤዝን ካንድልስቲክ ስለሆነ ማለት ነው በተደጋጋሚ። ስለዚህ ካንድልስቲክ ነግሬያችኋለሁ። ተመልሳችሁ ቪዲዮዎች ስላሉ ገብታችሁ ማየት ትችላላችሁ። ግን ቤዚክ ካንድልስቲክ ስትጠቀሙ ኢንትሪያችሁን ኤስኤላችሁን ሚኒማይዝ ማድረግ የምትፈልጉ ከሆነ እና ኢንትሪያችሁን ስናይፐር ማድረግ የምትፈልጉ ከሆነ ምን አድርጉት ብያችኋለሁ። የቤዚክ ካንድልስቲክ የታችኛውን ቦዲ ምን አድርጉ ተጠቀሙ ብያችሁ ነበር ማለት ነው። እንደዛ የምታደርጉ ከሆነ ሞር ስናይፐር ኢንትሪዎችን ምን የማግኘት እድል አላችሁ ማለት ነው። ግን ይሄ ዞን ጠንካራ ዞን ነው። ማርኬት ይነሳበታል። ግን ምን ይሆናል ብያችሁ ነበር። ይሄን ዞን ሌሊት ስለሆን አንደርስበትም ብያችሁ ነበር። ከዛ በኋላ ጠዋት ላይ ምን አድርገናል? እኛ ከፍሪ እንትኖች ጋር እዚህ ጋር ምን አድርገናል? ወስደናል ማለት ነው። ኢንትሪ ወስደናል፣ ወደ ባይ ገብተናል። ፍሪ ቴሌግራም ቻናል ላይ እሱን ምን አድርጊያችሁ ነበር? ሼር አድርጊያችሁ ነበር ማለት ነው። አሁን ጎልድ ምን ያደርጋል ብለን ኤክስፔክት አድርገን ነበር በባለፈው ሳምንት ማለት ነው። ምንድነው ኤክስፔክት ስናደርግ የነበረው? ይህን ዞን ይመጣና ምን ያደርገዋል? ብሬክ ኦፍ ስትራክቸር ይሰራልናል። ምክንያቱም እዚህ ዞን ምን አለ? ማርኬት አቅጣጫው ወደ ባይ እስከሆነ ድረስ እዚህ ዞን ምን ያደርጋል ብያችሁ ነበር? ብሬክ ኦፍ ስትራክቸር ይመጣና ይሄን ዞን ብሬክ አድርጎልን አቅጣጫውን ወደ ባይ እንደሆነ ያሳየናል ብያችሁ ነበር ማለት ነው። አሁን ማርኬት ምን አደረገ? ብሬክ አድርጎታል። የላይኛውን ዞን ብሬክ ኦፍ ስትራክቸር እንደምታዩት ብሬክ ኦፍ ስትራክቸር ሰጥቷል። ስለዚህ ምንድነው ኤክስፔክት የምናደርገው ነገር ማለት ነው? ስቲል አሁንም ማርኬትን ወደ ምንድን ነው የምናየው? ወደ ባይ ነው ምን የምናደርገው የምናየው ማለት ነው። አሁን ሁልጊዜም ብሬክ ኦፍ ስትራክቸር ከሰራልን በኋላ ማርኬት ምን እንጠብቃለን? ይሄኛውን ዞን ብሬክ እስካላደረገው ድረስ ሎስት ፖይንታችን እዚህ ጋር ያለውን ይሄኛውን ዞን ማርኬት ይመጣና ብሬክ እስካላደረገው ድረስ ይሄኛውን ዞን ብሬክ እስካላደረገው ድረስ ማርኬትን ወደ የት ነው የምናየው? ወደ ባይ ነው የምናየው ማለት ነው። እነዚህ ሙቮች ምንድን ናቸው ማለት ነው? የማርኬቱ ኢንተርናል ስትራክቸር ናቸው ማለት ነው። እነዚህ የምታያቸው ሙቮች ምንድን ናቸው? ኢንተርናል ስትራክቸር ናቸው። አሁን ማርኬት ምን ይፈጥራል፣ በቀጣይ ሳምንት ምን ያደርጋል የሚለውን ነገር እንይ። ኤክስተርናል ስትራክቸር ብሬክ እያደረገልን በባለፈው ሳምንት አውርተናል። ኤክስተርናል ስትራክቸራችንን ብሬክ እያደረገ ማርኬት ወደ ምን መሆኑን ወደ ባይ መሆኑን ምን አድርጎናል? ኮንፊርም አድርጎናል። በተደጋጋሚ ምን አድርጎልናል? ኤክስተርናል ስትራክቸራችንን ብሬክ ኦፍ ስትራክቸር እየሰጠን ማርኬት አቅጣጫውን ወደ ባይ እንደሆነ ኮንፊርም አድርጎናል። ግን ለረጅም ጊዜ ኢንተርናል ውስጥ ምን ሲያደርግ ነበር? ሙቭ እያደረገ ነበር ማለት ነው። እሺ አሁን ምንጠብቀው ነገር ምንድን ነው? ኢንተርናል ላይ እንግባና እያንዳንዱ ነገር እያየን እንሂድ። ማርኬት ብሬክ እያደረገ ኢንተርናል ስትራክቸራችን ላይ ብሬክ እያደረገ እየሄደ ነው። ወደ ምን? ወደ ባይ ማለት ነው። ስለዚህ ኢንተርናል ስትራክቸራችንም ምን እያሳየን ነው? ማርኬታችን ብሬክ እያደረገ አቅጣጫውን ወደ ባይ እንደሆነ እያሳየን ምን እያደረገ ነው? እየሄደ ነው ማለት ነው። ምን እያደረገ ነው? እየሄደ ነው። ስለዚህ ማርኬት እዚህ ዞን ላይ ብሬክ አድርጓል። እዚህኛውም ዞን ብሬክ ኦፍ ስትራክቸር አለን። እዚህ ዞንም ብሬክ ኦፍ ስትራክቸር አለን ማለት ነው። እሺ እንደዚህ ከሆነ የምንጠብቀው ስለዚህ ይሄን ማርኬት ወደ ምንድን ነው? ቀጣይ ወደ ባይ ነው። ግን የትኞቹ ዞን ላይ ይሄ ማርኬት ወደ ባይ ስትሮንግ ሆኖ ይነሳል የሚለው ነው ዋናው ነገር ማለት ነው። አሁን ሁልጊዜም ባለፈው ሳምንት ቪዲዮ ላይ ገብታችሁ እዩት። ምን ብያችኋለሁ?
ማርኬት የመጀመሪያ ያልተነኩ ኦርደር ብሎኮችን ምን እናደርጋለን እንፈልጋለን። ከዛ በፊት ቤዚክ ካንድልስቲካችንን እናውጣ። ማርኬት ላይ ቤዚክ ካንድልስቲክ የት ጋለን? የቅርብ ቤዚክ ካንድልስቲክ እዚህ ጋር ቤዚክ ካንድልስቲክ አለን። ስለዚህ ማርኬት ምን ይደረጋል ማለት ነው? እዚህ ዞን ላይ ሪጀክት የመደረግ እድል አለው ወይንም የመነሳት አቅም አለው እዚህ ጋር ማርኬቱ ማለት ነው። ግን ይሄን ዞን ምን አናደርግበትም፣ ሌሊት ስለሆነ እኛ ትሬድ አናደርገውም ማለት ነው። እሺ አሁን ሌላ ያልተነኩ ኦርደር ብሎኮች የት ጋ ነው ያሉን? ማርኬት ላይ የት ጋ አለን? እዚህ ጋር ምን ያላለ ኦርደር ብሎክ አለን? ያልተነካ ኦርደር ብሎክ ያለን ማርኬት ላይ የት ጋ ነው? እዚህ ጋር ምን ያላለ ኦርደር ብሎክ አለን? ያልተነካ ኦርደር ብሎክ ያለን እዚህ ጋር ነው ማለት ነው። እሺ አንድ እዚህ ጋር ምን አለን ማለት ነው? ዞን አለን። ምን ጠብቀው አንድ ዞን እዚህ ጋር አለን። ሌላ ያልተነካ ኦርደር ብሎክ የት ጋር አለን? እዚህኛው ዞን ላይ ደግሞ ምን አለን? አሁንም ያልተነካ ኦርደር ብሎክ እዚህ ዞን ላይ አለን ማለት ነው። እሺ ኦኬ አሁን ማርኬት ላይ ጠበብ ሲል ግራ እንዳያጋባችሁ ብዬ ነው የማደርገው፣ ቀረብ እያደረግኩ ለማሳየት የምሞክረው። እሺ አሁን ማርኬት ላይ የምንጠብቀው ነገር ምንድን ነው? የመጀመሪያ ነገር ማርኬቱን ይህን ዞን ብሬክ እስካላደረገው ድረስ ወደ ሴል አናየውም። ስለዚህ ይህን ዞን ብሬክ እስካላደረገው ድረስ ወደ ሴል ማናየው ከሆነ ወደ ባይ ግን ልናይባቸው ምንችላቸው ዞኖች አሉን። የት ጋ ነው? አንድ እዚህ ጋር፣ ሁለተኛ እዚህ ጋር፣ ሶስተኛ እዚህ ጋር። ይሄኛውን ዞን ግን ሌሊት ስለሆነ ምን አናደርገውም ብለናል፣ አንደርስበትም ብለናል። ስለዚህ ለጠዋት ሊኖረን የሚችል ዞን ይሄኛውና ይሄኛው ዞን ነው ማለት ነው። አሁን ማርኬት እዚህኛው ዞን ላይ ግን ምን ሰጥቶናል? ሊኩዊዲቲ ክሬት አድርጎልናል። እዚህ ጋር ምን አለን ማለት ነው? ሊኩዊዲቲ አለን። እዚህ ጋር ገንዘብ ካለን ይሄኛው ዞን ምንድን ነው ማለት ነው? ስትሮንግ ዞን ነው። ይሄኛውን ስትሮንግ ዞን ግን ትንሽ ሪስኪ የሚያደርግብን እዚህኛው ያለው ኦርደር ብሎክ ነው ማለት ነው። ምክንያቱም እዚህኛው ዞን ያለው ኦርደር ብሎክ ምን ስላላለ ስላልተነካ አክቲቭ ስላልሆነ እዚህኛው ዞን ያለው ኦርደር ብሎክ ሪስኪ ይሆናል ማለት ነው። ይሄኛው ዞናችን ሪስኪ ይሆናል። ግን ማርኬት አሁን ሰኞ ሲከፈት ልንገባባቸው የምንችላቸው ኢንትሪዎች የሚኖሩን የመጀመሪያው ይሄኛው ዞን ነው፣ ሁለተኛ ይሄኛው ዞን ነው ማለት ነው። ስለዚህ እንደተለመደው ምንድን ነው የምናደርገው? እዚህ ዞን ላይ አንድ የባይ ምን ይኖረናል ማለት ነው? ባይ ዞን አንድ አለን ማለት ነው። ኤስኤል 30 ፒፕስ በላይ አንሰጠውም። እያስተካከልኩላችሁ አይደለም። ኤስኤል ግን ምን አናረገውም ማለት ነው? ከ30 ፒፕስ በላይ ኤስኤል አንሰጠውም ማለት ነው። ሁለተኛ ሌላ ዞን ካለን የት ጋ ነው የሚኖረን? ሎንግ እዚህ ጋር ይኖረናል ማለት ነው። እዚህኛው ኦርደር ብሎክ ላይ ይኖረናል። ግን ምን አናደርገውም? ይኛውንም ከ30 ፒፕስ በላይ አንሰጠውም። 30 ፒፕስ በላይ እንዳትሰጡት ማለት ነው። ስለዚህ ኤክስፔክት የምናደርገው ሰኞ ምንድነው? እነዚህን ዞኖች ምን ያደርጋል ብለን ኤክስፔክት እናደርጋለን። ማርኬት ታፕ አድርጓቸው የመነሳት እድል አለው ማለት ነው። ማርኬት እነዚህ ዞኖች ላይ የመነሳት እድል አለው። ግን ማርኬት ደግሞ ወደ ታች ሳይመጣ ብሬክ አድርጎት የሚሄድ ከሆነ ይሄኛውን ዞን ብሬክ አድርጎ የሚሄድ ከሆነ ማርኬት ብሬክ አድርጎ የሚሄድ ከሆነ ደግሞ የማርኬቱን ስትራክቸር ተከትለን የማርኬቱን ብሬክ አድርጎ እንደዚህ የሚሄድ ከሆነ እዚህ ዞን ላይ የሚፈጠሩትን አይተን ደግሞ ምን እናደርጋለን? ትሬድ እናደርጋለን እንጂ የት ድረስ ተመልሶ እዚህ ድረስ ግዴታ እስኪመጣ ምን አናደርገውም፣ አንጠብቀውም ማለት ነው። ምክንያቱም እዚህ ዞን ላይ ባለፈው ምን ብያችሁ ነበር? ባለፈው ሳምንት እዚህ ዞን ላይ ምን አለን ብያችኋለሁ። ማርኬት ይሄን አክብሮ ይሄዳል። ይሄን አክብሮ የማይሄድ ከሆነ ግን ወደ እነዚህ ዞኖች ምን የማድረግ የመምጣት እድል አለው ብለናል። የመምጣት እድል አለው። ስለዚህ ጎልድ ላይ ቀጣይ ወደዚህ ይመጣል ብለን የምንጠብቅበት ምንም አይነት ምክንያት የለም። ምንድነው የምናደርገው ማለት ነው? ስትራክቸሩን ብሬክ አድርጎ የሚቀጥልልን ከሆነ ስትራክቸሩን ተከትለን ትሬድ እናደርጋለን ማለት ነው እንጂ ግዴታ እዚህ ድረስ እስኪመጣ አፋችን ከፍተን ምን አናደርገው፣ አንጠብቀው። ምክንያቱም እኛ ዴይ ትሬደር ስለሆንን ማለት ነው። ዴይ ትሬደር ስለሆንን እንደዛ አንጠብቅም ማለት ነው። ማርኬቱን ተከትለን ምን እናደርጋለን?
ትሬድ እናደርጋለን። ሁለት ዞኖቹ እነዚህ ናቸው። ዩሮዩኤስዲ ደግሞ ኤክስፔክት የማደርገውን ነገር ልንገራችሁ ማለት ነው። ዩአርዩኤስዲ እሺ። ጎልድ ላይ ግን ምን ያደረግናቸው ኢንትሪዎች አሉ። እዚህ ዞን ላይ ሆልድ ያደረግኳቸው ኢንትሪዎች አሉ። የገባቸው እዚህ ዞን ላይ ሆልድ ያደረግኳቸው ምን አሉ ኢንትሪዎች አሉ። ፍሪ ቴሌግራም ቻናል ላይ ምን አድርጌላችኋለሁ ለቅቄላችኋለሁ። ፍሪ ቴሌግራም ቻናል ላይ ምን አድርጌያለሁ ሼር አድርጌያችኋለሁ። ሶሪ እሺ። ፍሪ ቴሌግራም ቻናል ላይ ምን አድርጌያችኋለሁ ለቅቄላችኋለሁ። አይ ቲንክ ወደ ላይ ነው፣ ብዙ ስለሆነ የወሰድናቸው ኢንትሪዎች ወደ ላይ ነው። ግን ምን አለላችሁ ፍሪ ቴሌግራም ቻናል ስላለ ጆይን አድርጋችሁ እዚህኛውም ማርኬት አናላይሲስ ነው ምንሰራው። እዚህኛው ገብታችሁ ጆይን ማድረግ ትችላላችሁ። ፍሪ ሲግናል የምንለቀው እዚህኛው ቻናላችን ነው። ፍሪ ነው። መግባት የምትፈልጉ ሰዎች ሊንኩን ባዮ ላይ አስቀምጠላችኋለሁ። ግን እዚህኛው ደግሞ ሲግናል የማትፈልጉ ሰዎች ማንኛውም ጥያቄ ካላችሁ እዚህኛው ቻናላችን ላይ ላይቭ ስለምንገባ መጣችሁ ምን ማለት ትችላላችሁ፣ መጠየቅ ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጠላችኋለሁ። ዩሮዩኤስዲን ደግሞ ዩአርዩኤስዲ እሺ ኦኬ። ዩሮዩኤስዲን ደግሞ ምን ኤክስፔክት አድርገን ነበር ባለፈው ማለት ነው። ባለፈው ምን ኤክስፔክት አድርገን ነበር? ይሄን ዞን 8 ፒፕ ሰጠን፣ ኤስኤል ሃንት አድርጎብናል። ሁለተኛ ይሄኛው ደግሞ 10 ፒፕ ሰጠን፣ 1 to 4 አርሃር ሂዶልናል። ማርኬት ተመልሶ በምን አስወጥቶናል? በብሬክ ኢቭን አስወጥቶናል ማለት ነው። አሁን ዩሮዩኤስዲ ላይ ደግሞ ኤክስፔክት የማደርገውን ነገር ላሳያችሁ ማለት ነው። እሺ ኦኬ እሺ ክሊር ላድርገውና ቻርቱ ክሊር ሆኖ እንዲታያችሁ ማለት ነው። ኦኬ አሁን ምንድነው ማርኬት እያደረገ ያለው? የመጀመሪያ ነገር ብሬክ አድርጎ ሂዷል። ወደ የት? ኢንተርናል ስትራክቸራችን ብሬክ ተደርጎ ወደ ባይ አቅጣጫው ወደ ባይ እንደሆነ የማርኬት ምን አድርጎናል? ኮንፊርም አድርጎናል። ግን ይሄ ማርኬት አቅጣጫው ወደ ባይ ቢሆንም ምን ብያችኋለሁ? ሁልጊዜ ማርኬት ግዴታ ወደዛ ዞን ይሄዳል እያለን ቀኑን ሙሉ ስንጠብቀው አንውልም፣ ወይንም የባይ ኦፖርቹኒቲ እስክናገኝ ማለት ነው። የባይ ኦፖርቹኒቲ የነበረን ማርኬት የት ጋ ነው ብያችኋለሁ። እዚህ ዞን ላይ የባይ ኦፖርቹኒቲ ያለን። ስለዚህ ማርኬት ወደዚህ እስኪመጣ እየጠበቅነው ነበር። ግን ማርኬቱ ምን አደረግነው እኛ? አጌንስት እነዚህ ዞኖች ላይ ምን አድርገናል? አጌንስት ትሬድ ወስደናል ማለት ነው። ትንሽ ፒፕሴል ሰጣችሁት፣ አጌንስት 1 to 4 1 to 3 ምን ታደርጉበታላችሁ? አጌንስት የሆነ ከትሬንዱ አጌንስት የሆነ ትሬድ ምን አድርገናል? ወስደንበታል ማለት ነው። ስቲል እዚህ ዞንም ድረስ ምን አድርገናል? ማርኬት ላይ አጌንስት የሆነ ኢንትሪዎችን ወስደናል። ግን አሁን ማርኬት ብሬክ ካደረገልን ይሄኛውን ዞን ከኢንተርናል ስትራክቸር ወጥቶ ኤክስተርናል ብሬክ ካደረገላችሁ ማርኬቱ ከኢንተርናል ስትራክቸር ወጥቶ ኤክስተርናል ብሬክ ካደረገልን ይሄ ማርኬት ኮንፊርም እያደረገን ያለ ምንድን ነው? ማርኬቱ አቅጣጫው ወደ ባይ እንደሆነ ነው። አሁን ማርኬት ወደ ባይ ሲሄድ ግን ተመልሶ እስከየት የመመለስ እድል አለው ይሄ ማርኬት የሚለውን ነገር እንይ። መጀመሪያ ቀረብ እናድርገውና እሺ ኦኬ የመጀመሪያ ነገር አሁንም እዚህ ጋር ምን ሰጥቶናል? ማርኬት ብሬክ አድርጎልናል። ይህን ዞን ብሬክ ስላደረገልን ኤክስፔክት የምናደርገው ነገር ምንድን ነው? ይሄ ማርኬት ስቲል አቅም አለው። ወደ የት? ወደ ባይ ማለት ነው። ወደ ባይ ምን አለው? አቅም አለው። ስለዚህ እዚህ ዞን ላይ ምን አድርገን ነበረ? ኢንትሪ ወሰድን። እዚህ ዞን ነበር ምን ያደረግነው? ኢንትሪ የወሰድነው። ኦኬ ሎስት ፖይንቷን ነው ምን ያደረግን የተጠቀምናት። ስለዚህ እዚህ ዞን ላይ ምን አደረገን? ማርኬት እዚህ ዞን ገባን። ኢሲኤላችንን ሃንት አድርጎን ሄደ ማለት ነው። ማርኬት እዚህ ዞን ገባን፣ ኢሲኤላችን ሃንት አድርጎ ሄደ። ድጋሚ እዚህኛው ዞን ምን አደረግን? ገባን።
ብሬክ ኢቭን አስወጥቶናል። ስለዚህ ይህ ማርኬት አሁን ምን አደረገ? የመጀመሪያ ነገር እዚህ ዞን ላይ ወደ ሴል ቼንጅ ኦፍ ካራክተር አሳይቶናል። ስለዚህ ግን ቼንጅ ኦፍ ካራክተር እዚህ ጋር ቢያሳየንም ማርኬት ቾክ ቢሰራልንም ይሄኛው ብሬክ ኦፍ ስትራክቸር ነው። ቼንጅ ኦፍ ካራክተር እዚህኛው ጋር ቢሰራልንም ግን ይሄ ማርኬት ወደ ባይ ይመጣና የሚነሳባቸው ወይንም ይነሳል ብዬ ኤክስፔክት የማደርጋቸው ዞኖች አሉ ማለት ነው። ስቲል ምን ቢሆንም ቼንጅ ኦፍ ካራክተራችን ወደ ሴል እያሳየን ቢሆንም ማርኬቱ ግን ኢንተርናል ኤክስተርናሊ ብሬክ ያደረገልን ዞን ስላለ እስከዚህ ዞን ምን የማድረግ እድል አለው? እስከዚህኛው ዞን ይመጣና ማርኬት ወደ ባይ የመነሳት እድል አለው ማለት ነው። ከዚህ ዞን አንስተን እስከዚህኛው ባለው ዞን ውስጥ ማርኬት ወደ ባይ የመነሳት ምን አለው ማለት ነው? እድል አለው። ስለዚህ የመጀመሪያ ያልተነኩ ኦርደር ብሎኮቻችንን መጀመሪያ እናወጣለን። ከዛ በኋላ ነው ማርኬትን ምን የምናደርገው ማለት ነው? ፕሪዲክት የምናደርገው ማለት ነው። የመጀመሪያ ያልተነኩ ኦርደር ብሎክ ያሉን እዚህ ዞን ጋር አለን፣ እዚህኛውም ዞን አለን። ይሄኛው ዞን ግን ትልቅ ዞን ስለሆነ ከተጠቀምን የምንጠቀመው የዚህኛውም ምንድነው ከቦዲ አንስተን ምን እናደርገዋለን? እንጠቀመዋለን። ለምን? ትልቅ ስለሆነ ኦርደር ብሎካችን ትልቅ ስለሆነ እዚህኛው እስቲ ስንት ፒፕስ ነው ይሄ ኦርደር ብሎክ? ኦኬ ኖርማል ነው። ስለዚህ የትኛውን ነው? ቦዲውን ነው ምን የምናደርገው የምንጠቀመው። ከተጠቀምን የዚህን የኦርደር ብሎኩን ቦዲ እንጠቀማለን። ማርኬት የመጀመሪያ ይመጣበታል ብዬ የማስበው ዞን አንደኛው ዞን ይሄ ነው። ያልተነካ ኦርደር ብሎክ አለን። ሁለተኛ እዚህ ጋር አለን። ስለዚህ አሁን ማርኬትን ወደ እነዚህ ዞኖች ይመጣል ብለን የምናስብ ከሆነ አጌንስት ምን እናደርጋለን ማለት ነው? ወደ ሴል ደግሞ ኢንትሪ እንፈልጋለን ማለት ነው። ስቲል ግን ይሄ የሰጠን ኢንተርናሊ የሰጠን ቼንጅ ኦፍ ካራክተር ስላለ እዚህ ጋር ቼንጅ ኦፍ ካራክተር አለ። ኢንተርናሊ የሰጠን ቼንጅ ኦፍ ካራክተር ስላለ እሱን ተከትለን ምን እናደርጋለን ማለት ነው? ትሬድ ኤክስኪዩት እናደርጋለን ማለት ነው። ስለዚህ ማርኬት ቀጣይ ይመጣና እቺን ብሬክ የሚያደርግልን ከሆነ በቦዲ ብሬክ የሚያደርግልን ከሆነ እቺን በቦዲ አይደለችም፣ እስካሁን በዊክ ነው ብሬክ ያደረጋት። እቺን ብሬክ የሚያደርጋት ከሆነ ይሄ ማርኬት አቅም አለው ወደ ሴል ማለት ነው። እዚህ ጋር ቼንጅ ኦፍ ካራክተር እየሰጠን አለ። ስለዚህ ማርኬት እዚህ ዞን ኦርደር ብሎኮችን አክብሮ እየወረደ ስለሆነ ምን ኤክስፔክት እናደርጋለን ማለት ነው? ቀጣይ የመጀመሪያ ዞን ከዚህኛው ዞን ተነስተን እስከዚህኛው ዞን ባለው ኦርደር ብሎክ እንፈልጋለን። ምን አይነት? የቅርቦቹን ማለት ነው። ምን አይነት ኦርደር ብሎክ? ያልተነካ ኦርደር ብሎክ ያለን አንድ እዚህ ጋር ነው። እቺ ነች ያልተነካች ኦርደር ብሎክ ያለችን። እንደ ሊኩዊዲቲ ሊያገለግሉ የሚችሉ እነዚህ ናቸው። ኢኳል ሎዎቹ ግን ሪስኪ ይሆናል ይሄኛው። ስለዚህ ቀጣይ ኤክስፔክት የምናደርገው ዩሮዩኤስዲ ላይ ምንድነው ማለት ነው? ሾርት ከዚህ ጋር ኤክስፔክት እናደርጋለን ማለት ነው። ግን ትሬንዱ ስቲል ምንድነው? ወደ ባይ ነው። ቢበዛ 10 ፒፕስ ከዛ በላይ አንሰጠውም። 8 ፒፕስ ወይ 10 ፒፕስ ብሰጡት ነው፣ ከዛ በላይ እንዳሰጡት። ለምን? ማርኬት ወደ እነዚህ ዞኖች ይመጣል ብለን ኤክስፔክት ስለምናደርግ ነው እየገባ ምንገባው። ይህን ትሬድ ከገባ ምንገባው ማርኬት ወደዚህ ዞን የመውረድ አቅም አለው ብለን ስላሰብን ነው እየገባ ነው ያለን እንጂ ይሄ ማርኬት አቅጣጫው ወደ የት ነው ማለት ነው? ወደ ባይ ነው። ይሄኛውን ዞን ይመጣና ብሬክ እስካላደረገው ድረስ ይሄን ማርኬት ወደ ምን አናየውም? ወደ ሴል አናየውም ማለት ነው። ይሄኛው ዞን ብሬክ ከተደረገልን ነው ይሄን ዞን የምናየው ወደ ሴል የምናየው ማለት ነው። ካልሆነ ግን ስቲል ማርኬትን የምናየው ወደ ባይ ነው። አሁን እየገባን ያለን ከትሬንድ አጌኒስት ስለሆነ እቺ ትሬድ ምንድን ነው የምትሆንብን? ሪስኪ ነው የምትሆንብን። ግን ኦርደር ብሎኳን ተጠቅመን ብንገባ ሌላ ምን ያላለ ያልተነካ ኦርደር ብሎክ ስለሌለ ሜቢ ምናልባት ማርኬት የሚመጣ ከሆነ ወደ እነዚህ ዞን የሚመጣ ከሆነ እዚህ ጋር ያሉ ሊኩዊዲቲ ስላሉ ሞር ከሊኩዊዲቲ በኋላ ያለ ኦርደር ብሎክ ጠንካራ ነው። ከሊኩዊዲቲ በኋላ ያለ ኦርደር ብሎክ ግን ስቲል ምንድነው ይሄ እነዚህ ዞኖች ለዩሮ ዩኤስዲ ምንድናቸው ማለት ነው? ሪስኪ ናቸው። ምክንያቱም ከትሬንዱ አጌንስት
ስለሆነ እየገባን ያለ ነው ማለት ነው። ከትሬንዱ አጌንስት ያልሆነ ትሬድ ከወሰድን የት ጋ ነው ልንወስድ የምንችለው ማለት ነው? ይሄኛው ትልቅ ኦርደር ብሎክ ነው የሆነብን። ትልቅ ነው ኦርደር ብሎካችን እዚህ ዞን ላይ የታል ሎንጋችን ሎንግ እዚህ ዞን ላይ ምን እናደርጋለን ማለት ነው? ዩኤስዲ ወደ ባይ ከገባን እዚህ ዞን ነው የምንገባው። ምንሰጠው ስንት ፒፕስ ነው ማለት ነው? 10 ፒፕስ ብንሰጠው ነው ማለት ነው። ከሰጠን 10 ከዛ በላይ አንሰጠውም። 10 ፒፕስ ነው የምንሰጠው ማለት ነው። ስለዚህ ዩኤስዲ ወደ ባይ ከገባን እዚህኛው ዞን እንገባለን። ወደ ሴል ግን እችኛዋን ዞን አክብሯት የመውረድ እድል አለው ብዬ አስባለሁ። እችንም 10 ፒፕስ እናድርጋትና እሺ 10 ፒፕስ። ስለዚህ ዩኤስዲ ኤክስፔክት የማደርገው ነገር ምንድን ነው ማለት ነው? ይሄ ነው ማለት ነው። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። እንደዚህ አይነት ቪዲዮዎች ስለምንለቅ ክሊር የሆኑ ማርኬት አናላይዝ ስለምንለቅ ሰብስክራይብ አድርጉ፣ እንደዚህ አይነት ቪዲዮዎች እንዲደርሷችሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። አዲስ ነገር ካገኘው ደግሞ ምን አደርጋለሁ? ቻናላችን ላይ ፖስት ስለማደርግ እዚህኛው ቻናል ላይ ፖስት ስለማደርግ ገብታችሁ ጆይን አድርጉ። ማርኬት አናላይሲስም ስለምንለቅ ይጠቅማችኋል። ጆይን አድርጉ። መልካም ጊዜ ይሁንላችሁ።